እሺ ቤተሰብ እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ተመልሻለሁ። ሰሞኑ በሆነ ውሃል ቢዚ ሆኜ ነበር፣ ለዛ ነው የጠፋሁት። እና ዛሬ የምናየው ስለ ኢንትሮዳክሽን ቱ ክሊኒካል ኬሚስትሪ ፓርት ዋን እናያለን። ጾምም እንደመሆኑ ትንሽ የቆራረጥን እናያለን ማለት ነው። ስለዚህ ዛሬ ፓርት ዋን ላይ የምናየው አንደኛ ክሊኒካል ኬሚስትሪ ምን ማለት እንደሆነ እናያለን። ሁለተኛ ደግሞ ምንድን ነው ጥቅሙ ወይም የክሊኒካል ኬሚስትሪ ሲግኒፊካንሱ ምንድን ነው የሚለው እናያለን። ሌላኛው ደግሞ ሰም ኮመን አፓራተሶች የክሊኒካል ኬሚስትሪ ላብራቶሪ ላይ የምንጠቀማቸው አፓራተሶች እናያለን። መጨረሻ ላይ ዩኒቶችን ዲስክራይብ እናደርጋለን። አብዛኛውን ጊዜ ኬሚስትሪ ቴስቶች ላይ የምንጠቀመው ዩኒት እነሱን ጠቅሰን እናልፋለን። እሺ መጀመሪያ ክሊኒካል ኬሚስትሪ ማለት ነው የሚለውን ኖርማሊ ክሊኒካል ኬሚስትሪ ማለት አንደኛው የኬሚስትሪ ፓርት ወይም ከኬሚስትሪ ፓርቶች አንዱ ሲሆን ሞስትሊ ቦዲ ፍሉይዶችን አናላይዝ ማድረግ ነው። ቦዲ ፍሉይድ አናላይዝ ማለት ሞስትሊ እነዚህ ቦዲ ፍሉይድ የምንላቸው ሰረም እና ፕላዝማ ናቸው። ሌሎችም እነ ዩሪን፣ ሲኤስኤፍ ብዙ አሉ፣ ግን ኖርማሊ እነዚህ አብዛኛውን ጊዜ ነው የምንጠቀማቸው። ስለዚህ እነሱን አናላይዝ ማድረግ ነው። ፎር ዊች ፐርፐዝ ለዲያግኖስቲክ እና ለቴራፒውቲክ ፐርፐዝ እነሱን ቦዲ ፍሉይድ አናላይዝ የሚያደርግልን ኮርስ ክሊኒካል ኬሚስትሪ እንለዋለን። ያው ፎር ዲያግኖስቲክ ስንል ኮንፊርሜሽን ኦፍ ዲዚዝ ማለት ነው። አንድ ሰው ላይ ዲዚዝ አለ ወይም የለም የሚለውን ፕሬሰንስ ኦር አብሰንስ የሚለውን ነገር አናላይዝ ያደርግልናል ማለት ነው። አብሰንስ የሚለውን አናላይዝ ያደርግልናል ማን ክሊኒካል ኬሚስትሪ። ሌላው ደግሞ ቴራፒውቲክ ፐርፐስ ስንለው ሞኒተሪንግ ኦፍ ዲዚዝ ሊሆን ይችላል፣ ሞኒተሪንግ ኦፍ ፔሸንት ሊሆን ይችላል። ኖርማሊ ሞኒተሪንግ ኦፍ ድረግን ለሱም ፐርፐዝ እንጠቀመዋለን። ሰውየው ምን ድረግ ከሰጠነው በኋላ ያ ድረግ ኢፌክቲቭ ነው አይደለም የሚለውን፣ ሰውየው ምን አይነት ስቴጅ ላይ ነው፣ ምን አይነት ፖዚሽን ላይ ይገኛል የሚለውን ፎር ቴራፒውቲክ ፐርፐዝም ልናደርገው እንችላለን። ሌላው አፕላይድ ፎርም ኦፍ ባዮኬሚስትሪ ነው ክሊኒካል ኬሚስትሪ እና አንዳንዴ ክሊኒካል ፓቶሎጂ ወይም ደግሞ ክሊኒካል ባዮኬሚስትሪ ብለን ልንጠራው እንችላለን ማለት ነው። ሌላኛው ደግሞ ክሊኒካል ኬሚስትሪ ዋይድ ስኮፕ ነው ያለው። እነዚህ ሁሉ የምታዩዋቸው የክሊኒካል ኬሚስትሪ ስኮፖች ናቸው። ኢንዶክሪኖሎጂ፣ አናላይቲክ ኬሚስትሪ፣ ቶክሲኮሎጂ፣ ኢሙኖሎጂ፣ ፋርማኮሎጂ፣ ኮምፒውተር፣ እነዚህ ሁሉ ስኮፕ ኦፍ ክሊኒካል ኬሚስትሪ ናቸው። ስለዚህ አሁን ደግሞ ወሳኝ የምንላቸው ተርሚኖሎጂዎችን ኬሚስትሪ ቴስት በምንሰራበት ጊዜ አንድ ላብ ላይ ኬሚስትሪ ቴስት በምንሰራበት ጊዜ የማይቀር ነገር ሁለት ነገር ይኖራል። የማይቀር አናላይዝ ይኖራል፣ አናላይት ይኖራል። ሌላው ደግሞ ሪኤጀንት ይኖራል። አናላይት የምንለው ሰብስታንስ ኦር ኮንስቲተንት ኢን ዊች ዘ ላብ ኮንዳክት ቴስት ሰብስታንሱ ነው ወይም ደግሞ ኮንስታንት ዛት ዊ ዋና ቢ ሜዠርድ ኦር ዊ ዋና ቢ ዲቴክትድ እኛ ማግኘት የፈለግነው ወይም ደግሞ በዛ ቴስት በዛ ሰረም ሊሆን ይችላል በዛ ፕላዝማ ላይ እኛን ማግኘት የፈለግነው ነገር አናላይት እንለዋለን። ሜዠረብል ኦር ዲቴክት ማድረግ የፈለግነው ይህ ስንል ለምሳሌ አንድ ሰው የሆነን በሽታ አለበት ለማለት ለምሳሌ የዛኛው ማይክሮብ ወይም ደግሞ የዛኛው ኦርጋኒዝም አንታይቦዲ ሰውነታችን ያዘጋጀው አንታይቦዲ እየፈለግን ሊሆን ይችላል፣ ወይም ደግሞ የዛ የራሱ አንቲጅን ሊሆን ይችላል እየፈለግን ያለው ያ አንቲጅን ወይም ደግሞ ያ አንታይቦዲ አናላይት እንለዋለን። ሌላው ደግሞ አናላይሲስ ነው። አናላይስ የምንለው ደግሞ ስቴፕ ማለት ነው፣ ሂደቱን ያን ነገር እንዴት ለማድረግ ያን ኬሚስትሪ ቴስት ለማድረግ የምንሄደው ፕሮሲጀር ወይም ደግሞ የምንሄደው ሂደት አናላይስ እንለዋለን። ለምሳሌ አንድ ሰው አንታይቦዲ ወይም ደግሞ ለአንዲት ማይክሮብ አንታይቦዲ ይኖራል ብለን ሰስፔክት ካደረግን የአንታይቦዲን ለማግኘት ብለድን ኮሌክት እናደርጋለን። ያ ብለድ ኮሌክት ካደረግን በኋላ ሴንተርፊጅ እናደርጋለን። ከዛ ወይ ፕላዝማን ወይ ሰረሙን ከሱም ደግሞ ለይተን ለምሳሌ ዋይዳር ወይ ፍሌት በምንሰራበት ጊዜ ካርቦርዱ ላይ ማድረግ ሪኤጀንታል በማድረግ እነዚህ ሁሉ ሂደቶች አናላይሲስ እንላለን። ሌላው ደግሞ አናላይዘር ነው። አናላይዘር ማለት ደግሞ ኢንስትሩመንት እኛን የሆነ ቴስት የምንሰራበት ኢንስትሩመንት አናላይዘር ወይም ደግሞ ማሽኑ አናላይዘር እንለዋለን። ለምሳሌ ሲፒሲ ማሽን አናላይዘር፣ ኬሚስትሪ ማሽን አናላይዘር፣ እነዚህ ኖርማል ማሽኖቹ አናላይዘር እንላቸዋለን። ሌላ ወሳኙ ደግሞ ሪኤጀንት ነው።
ሪኤጀንት የምንለው አስ ኤ ፓውደርድ ፎርም ሊሆን ይችላል፣ አስ ኤ ሊኪድ ፎርም ሊሆን ይችላል። እኛ የምንፈልገውን አናላይ ዲቴክተብል ኦር አስ ሜዥረብል ፎርም እንዲሆንልን የሚያደርግልን ሰብስታንስ ሪኤጀንት እንለዋለን። ወይም ደግሞ ያን ነገር ለኛ ለሚታይ ወይም ደግሞ ያን ነገር መታየት የሚችልበት ፎርም እንዲኖር የሚያደርግልን ሪኤጀንት እንለዋለን። ለምሳሌ በአጭሩ ዌቭፍሌክስ ሲሰራ ወይም ዋይዳል ቴስት በምንሰራበት ጊዜ አንደኛ ሰውየው ላይ ታይፎይድ ካለበት ወይም ታይፈስ ካለበት የእኛን ሰውነት ያ ሳልሞኔላ ታይፎይድ ወይም ደግሞ ሌሎችን ሊሆን ይችላል እሱን ዲፌን ለማድረግ የሚያዘጋጀው ምን አለ? አንታይቦዲ አለ ማለት ነው። አንታይቦዲ አለ። ይህ ሰውነታችን ላይ የሚገኘውን አንታይቦዲ ነው። ስለዚህ ይህ አንታይቦዲ ምን ይባላል? ስለዚህ እቺ አንታይቦዲ ኖርማሊ አናላይት እንለዋለን። አናላይት እኛ ማግኘት የፈለግነው ነው ማለት ነው። ኖርማሊ ደግሞ ተዘጋጅቶ የሚቀርብ ደግሞ ኦኤክስ 19 የሚባል ደግሞ ምን አለ? ሪኤጀንት አለ። ኦኤክስ 19 አክቹዋሊ አንቲጅን ነው፣ ተዘጋጅቶ የሚመጣ አንቲጅን ነው። ስለዚህ ኦኤክስ 19 የሚባል ደግሞ ምን አለ? ሪኤጀንት አለ። ስለዚህ ይህ ሪኤጀንት ወይም ደግሞ ይህ አንቲጅን ከዚች ጋር መጥተው ኮምባይን በሚሆንበት ጊዜ ወይም ደግሞ አጉልቲሜት በሚሆንበት ጊዜ ሪአክሽን ይፈጥራል። በዛ ሰዓት ለኛ አስ ዲቴክታብል ፎርም እንዶ ሜዥራብል ፎርም ሆኖ ይታየናል። ተበጣጥሶ ምናምን ይታየናል ማለት ነው። ስለዚህ ይሄንን እንዲበጣጠስ ወይም ደግሞ እርስ በራሱ አጉልቲሜት በማድረግ እንዲታይ ያደረገልን ማለት ነው ሪኤጀንት ነው። ስለዚህ ሪኤጀንት ዲቴክታብል ኦር ሜዥራብል ፎርም እንዲሆን የሚያደርግልን ሰብስታንስ ሲሆን አናላይ ደግሞ ማግኘት የፈለግነው ነው። ለኛ ዲቴክታብል የፈለግነው አንታይቦዲ ሊሆን ይችላል፣ አንቲጅን ሊሆን ይችላል። ይሄንን ደግሞ አናላይት እንለዋለን ማለት ነው። እሺ ኖርማሊ ታይፕ ኦፍ አናላይሲስ ሶስት አለ። ኳሊቴቲቭ አናላይሲስ፣ ሴሚ ኳንቲቴቲቭ አናላይሲስ እና ኳንቲቴቲቭ አናላይሲስ። ኳሊቴቲቭ አናላይሲስ የምንለው ኖርማሊ በዛ ሰረም ወይም በዛ ፕላዝማ ሊሆን ይችላል ወይም በዛ ሳምፕል ላይ ዲዚዙ ፕሬዘንት ኦር አብሰንት የሚለውን ብቻ የሚገልጽልን ሜትድ የሚገልጽልን ቴስት ኳሊቴቲቭ አናላይሲስ። ኳሊቲው ኢስ ፕሬዘንስ ኦር አብሰንስ ነው። አብሰንስ ኦር ፕሬዘንስ ከሆነ ኳሊቴቲቭ አናላይሲስ ነው። አማውንቱን ምን ያክል ነው የሚለውን ሲቨሪቲው አይገልጽልንም። ኦንሊ ፕሬዘንስ ኦር አብሰንስ። ለምሳሌ ኤችሲጂ ቴስት በምንሰራበት ጊዜ እንዲህ ሊሆን ይችላል። ኤችሲጂ ወይም ደግሞ እንዲህ ሊሆን ይችላል። ከሁለቱም አያልፍም ማለት ነው። በሚሰራ ኪት ላይ ኤችሲጂ ቴስት ወይም ደግሞ ሌሎችም ቫይራል ኪቶች በምንጠቀምበት ጊዜ ወይ እንዲህ ነው የሚሆነው ወይ ደግሞ እንዲህ ነው። ለምሳሌ እንዲህ ከሆነ ኬስቱን ኖርማሊ ኮንትሮል ላይን ነው የምንለው፣ እዚህ ጋር ቴስት ላይን እንለዋለን፣ እዚህ ጋር ኮንትሮል ቴስት። ስለዚህ ኮንትሮል ላይ ብቻ ከወጣ ዲዝ አብሰንት ነው ማለት ነው። ለምን ኢንኩቤሽን ፕሪዩ ስላልደረሰ ምናምን የሚለን ነገር እዚህ ጋር ምንም አይነት አይገልጽልንም። ኖርማሊ ኢስ አብሰንስ ብሎ ያልፋል። ኖርማሊ እዚህ ጋር ደግሞ በዚህ አይነት ኮንትሮል ላይንም ላይ ቴስት ላይንም ላይ ደግሞ አፒር ካደረገ ዲዝ ፕሬዘንት እዚህ ጋር የምን ያክል ጊዜ ነው፣ የሁለት ሳምንት ነው፣ የአራት ወር ነው የሚለውን ደግሞ እዚህ ጋር አይገልጽልንም። ስለዚህ ይሄንን ኳሊቴቲቭ አናላይሲስ እንለዋለን ማለት ነው። ሌላው ደግሞ ሴሚ ኳንቲቴቲቭ አናላይሲስ። ሴሚ ኳንቲቴቲቭ አናላይሲስ የምንለው ደግሞ ራፍ ኢስቲሜሽንን አለው። አብሰንስ አስ ዲዙን ዲቴክት ያደርጋል፣ ፕሬዘንስ ኦር አብሰንሱ ይገልጽልናል። በዛው ደግሞ ራፍ ኢስቲሜሽንን ይሰጠናል ማለት ነው። ይህ ማለት የጊቭን አናላይ አዘ ሳምፕል መኖር ካረጋገጠ በኋላ ይሄን አክል ሊሆን ይችላል ወይም ደግሞ ኤስቲሜሽን ይሰጣል። ለምሳሌ 0 +1 +2 3 +4 እያለ ግሬድድ ያደርግልናል። ለምሳሌ አብዛኛው ጊዜ በዚህ ሞስት የሚታወቀው ዩሪን ዲፕስቲክ ቴስት ማለት ነው። ዩሪን ዲፕስቲክ ቴስት። ስለዚህ ይህ ዩሪን ዲፕስቲክ ቴስት አብዛኛው ጊዜ የሚሰራው በሴሚ ኳንቲቴቲቭ አናላይሲስ ወይ ነው። ይህ ስንል ለምሳሌ መጀመሪያ ሊኮሳይት ሊኖር ይችላል። ያ ሊኮሳይት
አንደኛ መኖርና አለመኖር ይገልጽልናል። ከሌለ የለም ነው። ካለ ግን ካለ ምን ያክል ነው? ትሬስ ነው ፕላስ ዋን። ለምሳሌ ግሬድ ያደርጉታል ሲጀምር ያን ፓክቶ ነው ሲመጣ ከ20 እስከ 40 አክል ሚሊግራም ፐር ዴሲሊትር ወይም ይሄን አክል ኮንሰንትሬሽን ካለ ፕላስ ዋን ወይም ደግሞ ፕላስ ቱ ብለው ግሬድ ያደርጉታል። ስለዚህ ከዚህ እስከዚህ ዲቴክታብል ፎርም ከሆነ ፕላስ ዋን የሚለው ነገር ይነግረናል። ያ ፕላስ ዋን ነው ማለት ደግሞ እኛን ራፍ ኤስቲሜትድ ሊሆን ይችላል ብለን ኤስቲሜት እናደርጋለን። ይህ ሰሚ ኳንቲቴቲቭ አናላይሲስ የምንለው ታይፕ ነው ማለት ነው። ሌላ የመጨረሻው ደግሞ ኳንቲቴቲቭ አናላይሲስ። ኳንቲቴቲቭ አናላይሲስ ደግሞ ኖርማሊ ኤግዛክት ነምበሩ በዛ ሳምፕል ላይ ያለውን አናላይት ኤግዛክት ነምበሩ የሚገልጽልን ከሆነ ኳንቲቴቲቭ አናላይሲስ እንለዋለን ማለት ነው። ስለዚህ አኪዩሬት ሜዠርመንት ፎር ዛት አናላይሲስ። ለምሳሌ ኬሚስትሪ ቴስቶች አብዛኛው ጊዜ ኳንቲቴቲቭ አናላይሲስ ናቸው። ኬራቲናይን ብሎ ፕላስ ዋን አይልህም። ኬራቲናይን ኖርማል ሪፈረንስ ሬንጅ ለምሳሌ ከ0.7 እስከ 1.3 ከሆነ እዚች ጋር ቴስቱ አድርገዋል ስታወጣው 2 ከሆነ 2 ሚሊግራም ፐር ዴሲሊትር አለቀ። ኤግዛክት ነምበሩ ማለት ነው። 0.7 ከሆነ 0.7 ሚሊግራም ፐር ዴሲሊትር። ስለዚህ ኤግዛክት አማውንት ኦፍ ፓርቲኩላር አናላይት የሚገልጽልን ቴስት ኳንቲቴቲቭ አናላይሲስ እንለዋለን ማለት ነው። ሌላው ደግሞ ፈንክሽን ኦፍ በኬሚካል ቴስት ወይም ደግሞ እነዚህን ቴስት ለምንድነው የምንሰራቸው ለምንድን ነው የሚታዘዙት የሚለውን ነገር ደግሞ አንደኛ ፎር ስክሪኒንግ ነው፣ ፎር ዲያግኖሲስ፣ ሞኒተሪንግ እና ፕሮግኖሲስ ነው። ፎር ስክሪኒንግ ስንል የሆነ ፔሸንት ሊሆን ይችላል ወይም ደግሞ የሆነ አክቹዋሊ ፔሸንት አንለው፣ ምክንያቱም ዊዛውት ኤኒ ሳይን ኤንድ ሲምፕተም ሰውየው አሰስ እናደርገው ወይም ደግሞ የሆነ ነገር እሱ ላይ ቴስት እናደርግ፣ ይሄ ስክሪኒንግ እንለዋለን። አብዛኛውን ጊዜ የሚደረገው ለምሳሌ ሰሰተብል ከሆነ ለሆነ ዲዚዝ ሰሰተብል ነው ብለን ከጠረጠር ነው እሱን ከሱን ሳምፕል ወስደን ቴስት የምናደርገው ከሆነ ስክሪኒንግ እንለዋለን። ዊዛውት ኤኒ ሳይን ኤንድ ሲምፕተም። ለምሳሌ ኦቤስ ሰዎችን ወይም ደግሞ በጣም ወፍራም ሰዎችን ስኳርን ምን ላያደርጉ እንችላለን? ወይም ብለድ ሹገርን ቴስት ልናደርግ እንችላለን። ይህንን ምልክት ወይም ደግሞ የዲኤም ምልክት አሳይተዋል። የዲኤም ምንም አይነት የዲኤም ምልክት ሳያሳዩ ግን ወፍራም በመሆናቸው እና ለዛ ነገር ሰሰፕተብል ናቸው በሚል ቴስት የምናደርጋቸው ከሆነ ይህ ስክሪኒንግ እንለዋለን። ስለዚህ ኖርማል በኬሚካል ወይም ክሊኒካል ኬሚስትሪ ለዚህ እንጠቀማለን ማለት ነው። የሰውየው ሙሉ ኮንዲሽን ወይም ደግሞ ሙሉ ፖዚሽኑ ምን አይነት ነው የሚለውን ለማወቅ ስክሪኒንግ እንጠቀማለን። ኋላ እናያለን። የኮምፕሬሄንሲቭ ፓናል ቴስት የምንለው እሱን በመጠቀም ስክሪን ልናደርገው እንችላለን። ሌላኛው ደግሞ ዲያግኖሲስ። ዲያግኖሲስ ደግሞ ኖርማል ሰውየው ሳይንን ሲምፕተም አፒር ካደረገ በኋላ የሆነን ዲዚዝ ኮንፊርም ማድረግ ማለት ነው። ኮንፊርም ወይም ደግሞ ሪጀክት ለማድረግ እንጠቀመዋለን ማለት ነው። ሌላኛው ደግሞ ፎር ሞኒተሪንግ ነው። ሰውየው መጥቶ ከሆነ ድረግ ከሰጠነው በኋላ ሊሆን ይችላል ወይም ደግሞ የሆነ ቴራፒውቲክ እየወሰደ ሊሆን ይችላል። ከዛ ሞኒተር ማድረግ ምን አይነት ኮንዲሽን ነው፣ እየተሻለው ነው አይደለም የሚለውን ሳይድ ኢፌክቱን እነሱን ሞኒተር ለማድረግ እንጠቀመዋለን። ሌላው ደግሞ ፕሮግኖሲስ ነው። ፕሮግኖሲስ ምን ደግሞ ዲዙ ሲቨሪቲው ምን ያክል ነው ወይም ደግሞ የሆነ ድረግ ከተጠቀመ በኋላ ምን አይነት ኢፌክት ሊኖረው ይችላል የሚለውን አሰስ ለማድረግ እንጠቀመዋለን ማለት ነው። ያው ኮመን ክሊኒካል ኬሚስትሪ ቴስት የምንላቸው እነዚህ ናቸው። ለምሳሌ ኤንዛይም እና ኤልፒ፣ ኤልቲ፣ ኤስቲ የምንላቸው እነ ጂጂቲ፣ ኤሌክትሮላይቶች፣ ሊፒድ ፕሮፋይል የምንላቸው ፕሮቲን፣ እነዚህ ሁሉ ክሊኒካል ኬሚስትሪ ቴስቶች ናቸው። ሌላኛው ደግሞ ኮርሳችን ፓናል ቴስት። ፓናል የሚለው ፕሮፋይል ቴስት የምንለው ምን ማለት ምንድን ነው የምንለው? ፓናል ቴስት እና ፕሮፋይል ቴስት የምንለው ኖርማሊ የሆነን ኢንዲቪጁዋል የሆነን ፔሽንት ሊሆን ይችላል። አንዱ ቴስት ለሱ ዲዝ ኮንፊርም ወይም ደግሞ ሪጀክት ለማድረግ በቂ ሆኖ ሳይገኝልን ሲቀር በአንዴ ብዙ ቴስት አንድን ዲዝ ሪጀክት ወር ኮንፊርም ለማድረግ ብዙ ቴስቶችን የኮሌክሽን ኦፍ ቴስት ሲታዘዝ ፓናል ቴስት ወይም ደግሞ ፕሮፋይል ቴስት እንለዋለን ማለት ነው። when an individual test alone is not sufficient to assess medical condition. At this time,
ኮምቢኔሽን ኦፍ ሰቨራል ቴስት ሜይ ቢ ዩዝድ። ስለዚህ ይህንን ፓናል ቴስት እንለዋለን ማለት ነው። ስለዚህ በአጭሩ ፓናል ወይም ፕሮፋይል ምን ማለት እንደሆነ ካወቅን ታይፕ ኦፍ ፓናል ቴስቶችን አንደኛ ኮምፕሬሄንሲቭ ሜታቦሊክ ፓናል እንለዋለን። ይህ ኮምፕሬሄንሲቭ ሜታቦሊክ ፓናል የምንለው አጠቃላይ ሰውየው ምን አይነት ኮንዲሽን ሄልዚ ነው አንሄልዚ ነው የሚለውን ነገር አጠቃላይ ሙሉ ቴስት እናደርግለት ይሄ ኮምፕሬሄንሲቭ ሜታቦሊክ ፓናል እንለዋለን። ይሄ ቤዚክ ሜታቦሊክ ፓናል ደግሞ ዋናዎቹ ሰውየው ላይ ዋና ተጽዕኖ የሚፈጥሩ ቴስቶችን ስናደርግለት ቤዚክ ሜታቦሊክ ፓናል እንላቸዋለን። ሌላው ሬናል ፈንክሽናል ቴስቶች አሉ። ሄፓቲክ ሊፒድ ፕሮፋይል ኤሌክትሮላይት ፓናል ታይሮይድ ፈንክሽናል ፓናል የምንላቸው እንዲህ ብዙ አሉ። ኤሽያን ራንደምነት ኮምፕሬሄንሲቭ ሜታቦሊክ ፓናል የምንለው ቅድም እንዳልነው ጄኔራል ስክሪኒንግ ፎር ኤ ጊቨን ፔሸንት ኦር ኤ ጊቨን ማን ይሄንን ኮምፕሬሄንሲቭ ሜታቦሊክ ፓናል እንለዋለን። በዚህም ደግሞ በውስጡ እስከ 14 ቴስቶችን ይይዛል ማለት ነው። ለምሳሌ ይሄንን ደግሞ የሚታዘዘው አንደኛ ሜዲኬሽኖችን ምን ለማድረግ እነሱን ሞኒተር ለማድረግ ለምሳሌ አንድ ሜዲኬሽን ከሰጠው በኋላ ያ በጣም ሳይድ ኢፌክት ካለው የሰውየው እየጎዳው ከጥቅምና ጉዳቱን ያን ነገርን ለማነጻጸር ወይም ደግሞ የትኛውን ነው በልጦ የተገኘ የሚለውን ነገር ሞኒተር ለማድረግ ልንጠቀመው እንችላለን ማለት ነው። ስለዚህ ፎር ሞኒተሪንግ ኦፍ ሜዲኬሽን ከተባለ ኮምፕሬሄንሲቭ ሜታቦሊክ ፓናል ነው የምንጠቀመው። ሌላኛው ደግሞ ቤዚክ ሜታቦሊክ ፓናል ደግሞ ቅድም እንዳልነው ስቴት ኦፍ አይ ቴስት ሄልፕስ ቱ አይደንቲፋይ ፕሮብለም ዊዝ ኤሌክትሮላይት ሊሆን ይችላል፣ ኪድኒ ፈንክሽን፣ ግሉኮዝ ሜታቦሊዝም እና አሲድ ባላንስ። እነዚህ ኤሌክትሮላይት፣ ኪድኒ፣ ግሉኮዝ እና አሲድ ቤዝ ባላንስ በሰውየው ላይ ቢዚ የሚባሉ ሜታቦሊክ ፈንክሽኖች ናቸው። ስለዚህ እነዚህን ደግሞ አሰስ ስናደርግ ቤዚክ ሜታቦሊክ ፓናል እንለዋለን ማለት ነው። ሜይ ቢ ዩዝድ ቱ ሞኒተር ሜዲኬሽን ዩዝ ኦር ፔሸንት ፕሮግረስ ዊዝ ኦንጎይንግ ትሪትመንት ይህን ልንጠቀመው እንችላለን። ስለዚህ ፓናል ለምሳሌ ኮምፕሬሄንሲቭ የምንላቸው እነዚህ ሁሉ ሶዲየም፣ ፖታሲየም ክሎራይድ፣ የአስፓርቴት ትራንስፈሬዝ፣ አልካላይ ፎስፌት የምንላቸው እነዚህ ሁሉ ኮምፕሬሄንሲቭ እንላቸዋለን። እነዚህ ቤዚክ የምንላቸው እነዚህ ደግሞ አሉ። ሊፒድ ፕሮፋይል፣ ቶታል ኮሌስትሮል፣ ሎው ዴንሲቲ ሊፖፕሮቲን፣ ሃይ ዴንሲቲ ሊፖፕሮቲን፣ ትራይግላይሰራይድ የምንላቸው ደግሞ እነዚህ ሊፒድ ፕሮፋይሎች ናቸው። ኤሌክትሮላይቲክ ፓናሎች የምንላቸው ሶዲየም፣ ፖታሲየም ክሎራይድ፣ ካርቦን ዳይኦክሳይድ። እነዚህ ደግሞ ሄፓቲክ ፓናል ወይም ሊቨር ፕሮፋይል የምንላቸው አልቡሚን፣ አይኤልፒ የምንለው፣ ኤስጂ፣ ኤልቲ፣ ቶታል ቢሊሩቢን፣ ዳይሬክት ቢሊሩቢን እነዚህ ደግሞ ሄፓቲክ ፓናል እንላቸዋለን ማለት ነው። ሌላኛው ደግሞ ክሊኒካል ኬሚስትሪ ኢንስትሩመንት ነው። አንደኛው ፓይፔት ነው። ፓይፔት ለምንድን ነው የምንጠቀመው? የሆነን ሊኪድ ከአንድ ቦታ ወደ ሌላ ቦታ ወደ ከአንድ ቴስት ቲዩብ ሊሆን ይችላል፣ ከፍላስክ ሊሆን ይችላል። ብቻ ከአንድ ማቴሪያል ወደ አንዱ ማቴሪያል ትራንስፈር ለማድረግ ፓይፔት እንጠቀማለን። ትራንስፈር ብቻ ለማድረግ ሳይሆን ቱ ሜዠርም እንጠቀማለን። ለምሳሌ ትራንስፈር 5 ኤምኤል ፈልገን ከሆነ 5 ኤምኤልን ፓይፕ ካደረግን በኋላ ነው ወደ ሌላው ትራንስፈር የምናደርገው። ሌላው ደግሞ እነዚህ ትላልቅ ላርጅ አማውንት ኦፍ ሶሉሽን ለማዘጋጀት ፍላስክ ወይም ቪዝል ልንጠቀም እንችላለን። ሌላኛው ደግሞ ቴስት ቲዩብ ነው። ቴስት ቲዩብ ሳምፕሎችን ፎልድ ለማድረግ ሶሉሽኖች ሊሆኑ ይችላሉ ፎልድ ለማድረግ እንጠቀማለን። የመጨረሻው ደግሞ ሌላ ደግሞ ሴንተርፊውጅ ነው። ይሄ ደግሞ ሶሊድ ማቴሪያሎች ከሊኪዶችን ሴፓሬት ለማድረግ ለምሳሌ ብለድን ከሰረሙ ወይም ከፕላዝማው እነዚህ ዩሪን ከሴድመንቱን ሴፓሬት ለማድረግ ሴንተርፊውጅ እንጠቀማለን። ሌላኛው ኪዩቤት አለ። እነዚህ ማኑዋል የሆኑ ስፔክትሮፎቶሜትሮች እነሱ ኪዩቤትን ልንጠቀም እንችላለን። ስፔክትሮፎቶሜትር እነዚህ ሁሉ ሌላው ክሊኒካል ኬሚስትሪ ሪኤጀንት በሁለት ልንከፍላቸው እንችላለን። አብዛኛው ጊዜ አንደኛ they can be in the form of liquid or electrolyzed ፎርም ሊመጣ ይችላል። ለምሳሌ ሊኪድ ስንለው ኦልሬዲ ፕሪፔርድ ነው። ስለዚህ ብቻ መጠቀም ያን ነገር ሄደን የሆነ ላይ አፕላይ አድርገን መጠቀም ብቻ ሊሆን ይችላል። ይሄ ሊኪድ ነው። ለምሳሌ OX-19
ኖ እንዲሁም ወደ ራሱ ወደ ኬሚስትሪ ቴስቶች ስንሄድ ለምሳሌ እነዚህ ኬሚስና አልቡሚን እነዚህ ኤልቲኤስቲ በምንሰራበት ሰዓት አርዋና አርቱ የሚባሉ ኤጀንቶች አሉ። እነዚህ አሴሊኬት ፎርም ናቸው። ኦልሬዲ ፕሪፔር የደረጉ ናቸው። ብቻ አፕላይ ማድረግ ነው። ከሆነ ሳምፕል ጋር አቀላቅለን መጠቀም ብቻ ነው። እነዚህ ምን እንላቸዋለን? ሊኩዊድ ፎርም እንላቸው። ሌላው ደግሞ ሊምፎላይዝ። የሊምፎላይዝድ ደግሞ አብዛኛው ጊዜ ሶሊድ ኦር ፓውደር ፎርም ነው የሚመጡት። ስለዚህ እነዚህም ደግሞ ሜቢ የሆነ ነገር እኛ አዘጋጅተን ነው በሚፈለገው አማውንትን አዘጋጅተን ሊሆን ይችላል። ወይ ወተሩ የሆነ ነገር አዳርገን እኛ ፕሪፔርድ አድርገን ነው የምንጠቀመው አይነት ሪኤጀንት ከሆነ ሊምፎላይዝድ እንለዋለን። አብዛኛው ጊዜ የእነዚህ አድቫንቴጅ ብዙ ጊዜ መቆየት ሳይበላሽ የመቆየት ፕሮባቢሊቲያቸውን ሀይ ነው ኮምፔርስ ቱ ሊኩዊድ ሪኤጀንት ማለት ነው። አንዳንዶቹ ሪኤጀንት ደግሞ ቀጥታ ለመጠቀም ሬዲ ቱ ዩዝ ኢን ዘ ፎርም ዩዝ ፎርም ብቻ ለመጠቀም ይመጡ አሉ። እኛ ኖርማሊ ብቻ ሳምፕሉን አፕላይ እናደርገዋለን። አንድ ራሱ ለምሳሌ አሁን ኪቶች ብቻ እንትን የሚጠበቅበት ምንድን ነው? ሳምፕልን እሱ ላይ ድሮፕ ማድረግ ብቻ ነው። አንዳንዶቹ ደግሞ የሆነ ነገር አንተ ጨምረህላቸው የሆነ ለምሳሌ ኪቶችን እነዚህ ሆል ብለን የምንጠቀምባቸው አይነት ኪቶች ምን ትጠቀማለህ? ሄሮሊዝም በፈርን አድ በማድረግ ምን ታደርገዋለህ? ሳምፕልን ቴስት ማድረግ ትችላለህ። ይህ ማለት አንዳንዶቹን የሆነ ነገር አድ በማድረግ ብቻ የምንጠቀምባቸዋለን። ለምሳሌ ኤችአይቪ አሴ ሆል ብለን በምንሰራበት ጊዜ ሆል ብለን አድ አድርገ ነው ዝም ብለን ብንተው ቴስት ያደርግልናል። ስለዚህ በፈር ሄሮሊዝም በፈር ያስፈልገዋል። ያ በፈር አድ በማድረግ የምንጠቀማቸው አይነት ሪኤጀንቶችም ደግሞ አሉ ማለት ነው። ስፔሲመን ዩዝድ ፎር ክሊኒካል ኬሚስትሪ ቅድም እንዳልነው ብለድ፣ ዩሪን፣ ሲሴፍ ኤቭሪቲንግ ኢን አወር ቦዲ አስ ስፔሲመን ሊሆን ይችላል። እነዚህ የተጠቀሱትን ማለት ነው። እሺ፣ ሌላው ደግሞ ዩኒት ኦፍ ሜዥርመንት ፎር ክሊኒካል ኬሚስትሪ እነዚህ ያሉ ዩኒት እና ነምበር የምንለው አለ። ዩኒት ማለት ዳይሜንሽኑን ነው። ማስ፣ ቮሊዩም፣ ኮንሰንትሬሽን የሚለውን አይደንቲፋይ የሚያደርግልን ሲሆን ነምበሩ ደግሞ አማውንት ኦፍ አናላይትን ይቀላል ስለሆነ ምስሎች ነው ማለት ነው። ዩኒት ኦፍ ሜዥርመንት ጄኔራሊ ከድሮም እንደምናውቀው በሶስት እነዚህ ኤስአይ በኢንተርናሽናል ሲስተም ዩኒት የምንላቸው ኤስአይ በሶስት ክላስ የተካፈለ ነው። ቤዚክ አለ፣ ድራይቭድ አለ፣ ሰፕሊመንት አለ። ቤዚክ ዩኒቶች የምንላቸው እነዚህ የምናውቃቸው ሜትር፣ ኪሎግራም ራሳቸው ችለው የቆሙት ቤዚክ የምንላቸው እነዚህ 7 ነው 8 እነሱ ቤዚክ ዩኒት እንላቸዋለን። ድራይቭድ ዩኒት ደግሞ ከነሱ የተባዝቶ የተካፈለው የሚመጣው ቤዚክ ድራይቭድ እንለዋለን። ሰፕሊመንታል ዩኒት ደግሞ ኖርማሊ እነዚህ አንግል ፎርሞችን ሰርክል ሊሆን ይችላል፣ ራዲያል ምናምን የምንላቸው ሰፕሊመንታል እንላቸዋለን ማለት ነው። እነዚህ ቀላል ናቸው። ለምሳሌ እዚች ጋር ዳልተን ብናይ ኖርማሊ ዳልተን ዩዝድ አስ ሞላር ማዛት ሚንስ ሞለኩላር ዌይት ኦፍ ኤ ኮምፓውንድ ዳልተን ብለን አስ ዩኒት ዳልተን ልንል እንችላለን። ወይም ደግሞ በዳልተን እንጠቀማለን። ለምሳሌ አንድ ዳልተን ከማን ጋር ከ1 ግራም ፐር ሞል ጋር እኩል ነው። ይህ ማለት አንድ ዳልተን ደግሞ ከዚህ አማውንት ወይም ደግሞ 1.6605 ታይምስ 10 to the power of minus 27 ኪሎ ግራም ጋር እኩል ነው። ስለዚህ አንድ ዳልተን ይሄን ከሆነ ለምሳሌ 180 ግራም ፐር ሞል 180 ዳልተን ጋር ተመሳሳይ ነው ማለት ነው። አንድ ዳልተን ከዚህ ጋር እኩል ከሆነ 180 ከ180 ጋር እኩል ነው ማለት ነው። ለምሳሌ የኢንዛይም አክቲቪቲ ዩኒት አብዛኛው ጊዜ በማይክሮሞል ፐር ሚኒት ልንገልጸው እንችላለን። ግን አብዛኛው ሁኔታውን ለማድረግ ደግሞ በሞል ፐር ሰከንድ ነው የሚገለጸው ማለት ነው። ስለዚህ ማይክሮሞል ፐር ሚኒት ከአንድ ፐር ሰከንድ ጋር እኩል ነው። ይህም ለምሳሌ እዚህ ጋር የሆነ እንዲህ ኮንቨርት እንደሚደረግ ስላላችሁ ለምሳሌ 1 ማይክሮሞል ፐር ይህንን ማለት ፐር ሚኒት ማለት ከማን ጋር እኩል ነው? ከዚህ ጋር ማለት ተመሳሳይ ነው ከዚህ። ስለዚህ እሺ አሁን ደግሞ ይሄንን ማይክሮሞል ፐር ሚኒት ከዚህ ጋር ወይም ደግሞ ከ1.7 ሲባዛ 10 the power of -8 ሞል ፐር ሰከንድ ወይም ደግሞ ከ0.017 ማይክሮ ካታል ጋር
እንዴት እኩል እንደሚሆን ፕሩቭ እናድርግ። እሺ በሌላ መንገድ ይህ ማይክሮ ሞል ፐር ሚነት ማለት እቺ ሚነቱ ከታች ላርጋት እንዲመቸን። ስለዚህ ይህ ማለት እንዴት ሲባዛ ከ1 ሞል ፐር 10⁶ ማይክሮ ሞል ሲባዛ 1 ሚነት ኦቨር 60 ሰከንድ ጋር ተመሳሳይ ነው። ይህ ማለት ብትፈልጉ አሁን ይሄንና እቺ በዚህ ላይ በማይክሮ ሞል ፐር ሚሊዮን ላይ እነዚህ ቢጨመሩም ባይጨመሩ ምንም ለውጥ አያመጣም። ብቻ ይሄን ፕሩቭ ለማድረግ ነው። ለምን መሰላችሁ? ለምሳሌ አሁን እንዴት ከዚህ ጋር እኩል እንደሚሆን ላሳያችሁ። ሚነትን በሚነት አጥፉት ከፈለጋችሁ። ከዛ በኋላስ እቺ ማይክሮ ሞሏን በማይክሮ ሞል እናጣፋ። ስለዚህ ከላይ የቀሩን ማን ነው? አንደኛ 1 ሞል አለ። ሌላኛው ደግሞ ከላይ የቀሩት አሁን ማን ነው? 1 ሞል ኦቨር ከታች 10⁶ አለ ሲባዛ በ60 ሰከንድ አለ ማለት ነው። ይሄ ደግሞ ከዚች ጋር ተመሳሳይ ነው። ይህ ማለት 1 ሞል ኦቨር 10⁶ ሲባዛ ይሄ ደግሞ 60 ሰከንድ ማለት ይሄ 60 ሰከንድ ማለት ደግሞ ምን ማለት ነው? 1 ሚኒት ማለት ነው። ከዛ በኋላ አሁን ደግሞ እናድርግ 1 ሞል አለ። ስለዚህ 10⁶ ወደ ላይ እናስወጣ። 10⁶ በውስጡ አግኝታ እንዳለ 1 ሲባል 10⁶ ማለት ነው። ይቺን ፓወር 1 ማይነስ ትሆናለች ማለት ወደ ላይ ስትወጣ ይሄ ማስክ ነው። ስለዚህ ሲባዛ 10⁻⁻6 ፐር 1 ሚኒት ማለት ነው። ስለዚህ ይህ ማለት ደግሞ 1 10⁻⁻6 ማለት ምን ማለት ነው? 10⁻⁻6 እኩል ይሆናል ከማይክሮ ጋር ተመሳሳይ። ስለዚህ እንቀይረው ማለት ነው። ሞል የሚለውን 1 ማይክሮ አስገቡ። በ10⁻⁻6 ቦታ ማይክሮ ሞል ፐር ሚኒት። ስለዚህ ይሄ ከማን ጋር እኩል ነው? ከመጀመሪያ ከመጣንበት ጋር እኩል ነው ማለት ነው። ስለዚህ ግን አሁን ዋና ዓላማችን ይሄንን ድራይቭ ለማድረግ ነው። ስለዚህ ወደ እሱ እንመለስ፣ ወደ መጀመሪያው ፎርሙላችን እንመለስ። ስለዚህ ማይክሮ ሞል ፐር ሚኒት ሲባዛ 1 ሞል ኦቨር 10⁶ ማይክሮ ሞል ሲባዛ 1 ሚኒት ፐር 60 ሰከንድ ማለት ነው። ስለዚህ ይሄንን እንስራ። ይሄንን ከዚች ጋር እንዴት እንደሚመጣ ለማየት ነው። ስለዚህ ቅድም ባደረግነው መልኩ መጀመሪያ ዩኒቱ ወደ ሞል ፐር ሰከንድ እንዲመጣልን እናደርገዋለን። ወደ ሞል ፐር ሰከንድ እንዲመጣ ማድረግ ነው መጀመሪያው። ስለዚህ እቺን ሚኒት በቺ ሚኒት እናጥፋት። ምክንያቱም መጨረሻ ላይ ሞል ፐር ሰከንድ መምጣት ስላለበት ማለት ነው። ስለዚህ አሁንም ደግሞ እቺ ማይክሮ ሞል አጠፋ ነው ማለት ነው። ስለዚህ ማን ቀረ? ብቻውን 1 ሞል 10⁶ እና 60 ሰከንድ ማለት። ስለዚህ 1 ሞል ኦቨር 10⁶ ሲባዛ 60 ሰከንድ። እሺ ከዛ አሁን ደግሞ የምናድርግ ይሄ እንደለመድነው እቺን ወደ ላይ እናውጣት። ከዛ 1 ሞል ሲባዛ 1 ታይምስ 10⁻⁻6 ይሄ አወጣን። ያው በውስጡ አግኝተን ስለሚኖረው ኦቨር 60 ሰከንድ ማለት ነው። እሺ ከዛ ምን እናደርገው አሁን እቺን 60 ሰከንድ አንድ ሲካፈል ይህ ማለት ደግሞ ምን ማለት ነው? አንድ እዚች ጋር ከፊት ለፊት ያለው የሞሉን ሲካፈል ለ60 ሲባዛ 1 ሞል
ወር እንዴት ማድረግ እንችላለን? እሺ ይሄንን ተውትና እንዴት እናድርገው? 1 ታይምስ 10 ዘ ፓወር ኦፍ ማይነስ 6 ቁጥሯን ማለት ነው። 1 ታይምስ 10 ዘ ማይነስ 6 ኦቨር ለ60 ሰከንድ ሲባዛ ሞሏን ማለት ነው። ሞል ማለት ነው። ይሄንን ቦታ ማቀያየር ብቻ ነው ይላል። ከዛ ይሄን ለማድረግ ምንድን ነው አንዱን 2 ዜሮ እንጨምርለት 100 እናድርገው 100 እናድርገው። ከዛ በኋላ ይህ ማለት እችን ምን ታደርጋታለህ? ፕላስ ማይነስ ቱ ማለት ነው። 2 ዜሮ ስለጨመርኩለት 60ን በራሱ ችሎ ስለማያካፍል ማለት ነው። ስለዚህ 100 ሲባዛ 10 ዘ ፓወር ኦፍ ማይነስ 8 ሆነ ዜሮ የጨመርኩት ኦቨር ለ60 ማለት ነው። ከዛ በኋላስ እዚች ጋር ሞል አለ እንዳረሱ ሞል አለ እዚች ጋር ደግሞ ሰከንድ መኖሯን እንዳረሱ። ከዛ በኋላ 1 ዜሮ በ1 ዜሮ አጠፋን። ከዛ አሁን 10 ሲካፈል ለ6 ሰከንድ ሲባዛ 10 ዘ ፓወር ኦፍ ማይነስ 8 ሞል። ስለዚህ 10 ሲካፈል ለ6 ስንት ይመጣል? አፕሮክሲሜትሊ ወደ 1.666 ይመጣል። ስለዚህ 1.66 እያለ ይቀጥላል ሲባዛ 10 ዘ ፓወር ኦፍ ማይነስ 8 ሞል ፐር እዚች ጋ ያለችው ሰከንድ። ስለዚህ ሲጠጋጋ ወደ 1.7 ሲባዛ 10 ዘ ፓወር ኦፍ ማይነስ 8 ሞል ፐር ሰከንድ ጋር ተመሳሳይ ነው ማለት ነው። ይሄ እንደዚህ ነው ድራይቭ የተደረገው ማለት ነው።